ሰበር ዜና ቴዲ አፍሮ ታስሯል። ኮሜዲያን ፍልፍሉ በጠና ታሞ በእኔ ደግሞ አያምርም አዶዬ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ቴዲ አፍሮ ታሰረ ብሎ ሰላማዊ ሰልፍ የሚወጣስ ህዝብ አለ አይደለም? በዚህ ሰዓት ለመንግስት እሱን ማሰር ጥሩ አይደለም። ነገር የመንግስት አይደለም ቴዲ አፍሮን ሌላ በጣም ብዙ ነገር አድርጓል። ገባሻ? ጀዋር ማለት ለኦሮሞ ፒፕል ምን አይነት ሰው እንደሆነ ታውቂያለሽ? ጀዋር ታስሮ የሆነ ሰው ምናምን በሶሻል ሚዲያ ምናምን ተቀወጠ፣ ከዛ ጸጥ ተረሱ። ቴዲ አፍሮን የተመለከተ አዲስ መረጃ ተሰምቷል። ፍልፍሉንም የተመለከተ አዲስ ነገር አለ እና ሌሎች አስቂኝ ቪዲዮችን በዚህ ቪዲዮ ተካተዋል ማለት ነው። ሰላም እንዴት ናችሁ? ወዲያናቪታቲው አካማካም ጅርቱ እንዴት ናችሁ? ሁሉ አማን፣ ሁሉ ፒስ? እንዴት እያረጋችሁ ነው? ቆይታ ሁሉ አማን ነው? ሰሞኑን አነጋጋሪ የሆኑ ቪዲዮዎች በተደጋጋሚ ቶሎ እየወጡ ነውና እነሱ ቪዲዮዎች ላይ ሪአክት እናደርጋለን ማለት ነው። እንዴት ነሽ? አለሽ ጅርቱ እና ቴዲ አፍሮን የተመለከተ አዲስ መረጃ ወጥቷል። እንዲሁም ደግሞ ፍልፍሉንም የተመለከተ አዲስ ነገር ተሰምቷል። እሱን ቪዲዮዎች ይዘንላችሁ መተናል። በእኔ ደግሞ አያምርም አዶዬ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያኔ ያሳዝነኝ ታውቃለህ ነበር። በጣም ጠንካራ ነህ። አይ ለዛም ነው እኮ አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔን ራሱ ቪዲዮ መቅረጽም ራሱ ከበደኝ ታውቃለህ። ለሚስት ጠየቅኳት፣ በቃ ወደ 3-4 ጊዜ ነው የጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማችሁ የነገራችሁኝ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል። አባይ ቲቪ ላይ የተለቀቀው ነው የተሻለ የበዓል እንትን ጊዜ ፍልፍሉ በስትሮክ በሚባል በሽታ ተመቶ ሆስፒታል ተኝቶ ምናምን እንትን ሲያረው ሆስፒታል እንደገባና ግን ያኔ አክቲቭ ሆኖ እያወራ ነበር። ግን ስትሮክ የሚባለው በሽታ በጣም አደገኛ በሽታ ነው። የደም መርጋት ምናምን የደም መርጋት መሰለኝ። አረ አይመስለኝም፣ የነርቭ ነው የሚመስለኝ። የደም መርጋት ሰውነትሽ ውስጥ ደም መርጋት የለበትም። ከሰውነትሽ ውስጥ ወጥቶ ደም መርጋት ካለበት በደም ስርሽ ውስጥ ረጋ ማለት በቃ በጣም አንቀሳቀስም እኮ ነው። ስለዚህ ፍልፍሉ ፈጣሪ ማርስቲን ጨርስ ማለት ነው አልኩኝ። ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ምን ያህል ከባድ እንደሆነ ይገባል። በጣም ያማል። ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለ ፈጣሪ ደግሞ አለ እነሳለሁ። እውነት አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል። እዚህ እንድትማርና እንድማር ነው። በዚህ አጋጣሚ አዶናይን በቃ ሳናደንቀው ማለፍ የለብንም። በጣም እኔ እንጃ አሁን ስትሮክ የሚባለው በሽታ በጣም ከፍተኛ ወጪ ያስወጣል። ሆስፒታል ላይ ስትገቢ እስክታገግሚ ድረስ ጥብቅ ቁጥጥር ነው የሚደረግ ክትትል ነው የሚደረግልሽና የሆስፒታል ወጪዎች ምናምን በጣም ከባድ ስለሆኑ አሁን አዶናይ እያደረገ ያለው ነገር እንደ ማገዝ አይነት ነገር ነው ማለት ሰዎችን አስተባብሮ ምናምን ይሄን ወጪ ምናምን ከቨር እንዲደረግለትና ምናምን ነው። ፍልፍሉ በዚህ ደረጃ ቁም ነገረኛ ሆኖ እኔ አይቼው አላውቅም በዘመኔ ማለት ነውና እንዴ በመታመሙ በጣም አዝኛለሁ ወንድሜ። የትኛውም ቦታ ላይ የሚቀልድ ሰው ቁም ነገር ሲያወራ ነው ወይ በእናትሽ። አይ ደግሞ በጣም ተስፈኛም ነው፣ ጨርሶ ይማረ ተስፈኛም ነው። በእግዚአብሔርም ድናለሁ ይተማመናል። እንግዲህ እግዚአብሔር ጨርሶ ይማረ ወንድማችን። ወደ ቀጣይ ቪዲዮ እንሂድ። የቴዲ አፍሮ ዜና እናውራ ወይስ መጨረሻ ላይ እናወራታለን? አስታወሹ ይሄን ሰውዬ ነፃነት ወርቅ የሚመስለው ሰውዬ ወላቃ ነው ሰው
እንኳን ደህና መጣ ግን በደንብ አላላችሁ። ሰይፉ ላይ ቀርባ ነበር ባለፈው ሳምንት። ሰላም ነው አንዱ አለን እግዚአብሔር ይመስገን። ሁሉ ሰላም ነው ሁሉ ሰላም። ዝነኛና ታዋቂ ትሆናላችሁ ብሎ ራሱ ዝነኛ የሆነ አንዱ ዓለም ብቻ ሌሎችን እየገፋፋ ራሱ በአቋራጭ ዝና እንዴት ይዟል? አካሄዱ ሁሉ ተቀይሯል። እንደ በፊቱ አይደለም አይደል? እስኪ እንዴት ነው? በፊት እንዴት ነበር? በፊትማ ፒንሳ ለማንሳት ነው የምትሮጠው። አሁን በቃ ማይክ ስለሆነ አሁን እኛም እንደዚህ ስንፈምስ ምናምን ነገር እንዴት ነው አረማመዳችን ሊሆን ይችላል? እስቲ አፈምሱንና እኛም እንዴት እንደምራመድ ላሳያችሁ። ኮፒ ሆነና እንዴ ወደፊት አይ ዝና ዝና እሺ ወደ እንትን የቤተሰብ ጨዋታን አቀርቦ ነበርና የሆነ በቃ ስልሽ አሁን ኢቢኤስ ቴሌቪዥን በቃ ውዝግብ ውስጥ ነው የሚገባው። ገባሻ? ይሄ ነገር መጀመሪያ የሱ ቪዲዮ ምን እንደዚህ ተዋላችሁ ምናምን ብሎ መጀመሪያ የወጣው ቪዲዮ መጀመሪያ ላይ ኢቢኤስ ቢያገኘው ኖር ቀጥታ እሱ የሚመርጠው ይመስለኛል። እነ ያሲን ምናምን ካስጀመራቸው በኋላ እኮ ነው የወጣው። ታውቂያለሽ? እንትን እኮ ነው እነሱ ውድድር መሰለኝ እኮ እየሞከሩ ነው። እንትናም አለች ንጹህ ሴት ባይገባ ይሻላል። አወካት ማን ንጹህ ማለት ቤቶች ላይ ሻሺ አትሆንም። ተይ እባክሽ። ዛሬ ነው መቼ ነው ደግሞ ፕሮግራም አለ ተለጥፎ ነበር ኢቢኤስ ለጥፏል። እሷ እንድትሞክር እንዴ የሙከራ ስርጭት ነው። አዎ እኮ እንትን እያሉ ነው እያወዳደሩ እኮ ነው ውድድር ጀምሮ። እኔ አንደኛቸው ለምን አይዶል ሾው ያደርጉት ውድድር ጀምሯል። ምንድነው ቦታውን የሚመጥን አይነት ሰው ለኔ ይሄ ሰውዬ ቢሆን ይመቸኛል። እስቲ እኔው ላይፉን በዛው ይቀየራል። ገና ሲጀመር እኮ መጠየቅ ነበረብን አይደል እንዴ? ምንድነው ሽልማቱ? ሽልማቱ ይማረውና ነፃነት ወርቅኔን ፕሮግራም ሲመራ 00 የትም ያልተነዳ መኪና ነበረ። አንዱ ዓለም እሱን ተክቶ ይሄን ፕሮግራም ላጤ ከባለትዳር ጋር ሲያፋልብ ሽልማቱ ምንድነው? እንግዲህ ሽልማቱ ሁለት ምርጫ ነው ያላችሁ። አንዱ ሽልማት ባጃጅ ነው። ምን አይነት ባጃጅ? በኤሌክትሪክ የሚሰራ ባጃጅ ነው። ትሸለሙት። እሺ ሁለተኛው ምርጫስ? ሁለተኛው ምርጫ የትም ያልተጋለበ በቅሎ ከነጋር ከሩቅ አሁን እሱን አይመስልም። ከሩቅ እንዲህ ቻርጁ ይሻላል ወይስ ሳሩ ይሻላል? ሳሩ ከታለው እሺ በቅሎ በቅሎ ከነጋሩ ለመሸራ እሺ በቅሎ ከነጋሪው ነው የምንሸልመው። በቅሎዋ ከነቀምት ነው የምትመጣው። ጋሪውን እዚህ እያሰራ ነው። የነቀምት ልጅ ነው በነገራችን። አይ ሽልማቱ ራሱ ሰው ባለው ነው እንደሚባለው ያለውን ነው። የትም ያልተጋለበ 00 በቅሎ ያበደ ነው። በነገራችን ላይ የሆነ በቃ ድምፁ ምናምን ተመሳሳይ ነው። አንድ አይነት ነው ድምፁ፣ አክቱ ምናምን የሆነ በቃ ንግግሩ ምናምን እሱ ነው የሚመስለው። ነፍሲ ማለት መጀመሪያ ላይ ቀሽም ተማሪ ነው። ቀሽም ተማሪ በብዙ ኳስ በጣም ወድ ነበር። እንደ እግር ኳስ ወደው ነገር አለ። ስለዚህ እንደ ሁሉም የድሮ ልጅ የሆነ በቃ ኳስ ተጫዋች ነበር። በቃ ኳስ ተጫዋች ነው። ሁሉም ሰው እንደዛ ነው። ለብሔሬ ጫወት ትፈልግ ነበር? እንደዛ ታስብ ነበር? ወይ ትንሽ ልጅ ነኝ ያኔ። እስከ 4ኛ ክፍል እዛው በሾፍቱ ቆይቼ ይሄ ልጅ አይማርም እዚህ ከተቀመጠ ተብሎ ወደ ኳስ አብዝተህ ናዝሬት ተላኩ። አዎ በኳስ ናዝሬት ተላኩ። ናዝሬት አንድ አጎቴ ያስተምር ነበር። አንድ ሌላ ደግሞ ዘመዳችን ዳይሬክተር ነበር የትምህርት ቤቱ የገላውዲዮስ አንደኛ ደረጃ ትምህርት ቤት። ገላውዲዮስ ነው። ሶዛ ስገባ አስተካከሉ። 4ኛ ክፍል ላይ ማለት ነው። 4ኛ 5ኛ ክፍል 5 6 7 ገላውዲዮስ ተማርኩ። እዛ ትንሽ መስመር አስያዙ። ይሄ መጫወታም በልክ ነው። ሰራተኛዋን ገድሎ ልጆቹን አግቶ ምናምን ተብሎ
እንትን የተባለ የተፖሰተ ዜና ነበር በጣም አነጋጋሪ ቪዲዮ ነበርና አሁን ምን ይሆናል ባልየው ነው የገደለው ምናምን ሰራተኛውን ገድሎ ልጆቹን አግቶ በቃ ብር ሲጠይቅ የነበረው ባልየው ነው ተብሎ ነበረ ባልየው ደግሞ እግረኛው ሚዲያ ላይ መጥቶ ውሽማ የሚስቱ ውሽማዋ ሰራተኛዋን ገድሎ ልጆችን አገታቸው የሚል ደግሞ ነገር አመጣ በጣም በቃ እኔ እንጃ በጣም ትኩረቱን ስቧል እግረኛው ሚዲያ ላይ ቀርቦ ነው በቃ እንግዲህ ገበናችንን እያወጣ መዘርገፍ ነው በቃ በየሚዲያው እንስማው እስቲ ብቻ ይቀፋል እስቲ እንስማው እገታ ብቻ አሁን ልጅን ማገት ሰራተኛን መግደል ከባድ ውሳኔ ነው አይደል ሁለቱም ከባድ ይሄን ያደረገው ግን ምን ጥቅም ለማግኘት ነበረ ሁለቱ ናቸው እሱን የሚያውቁት የኔ ባለቤትና እሱ እሺ የሱ ክስ ምንድነው አሁን የከሳት መንግስት አቃቤ ሕግ የከሰሰው ምን ብሎ ያው በእገታና በግድያ ነው እሺ አግቶ ምን ጠየቀ ይላል ክሱ ብር ጠየቀ ይላል በጣም ጥሩ እሱን ይሄን ማወቅ ፈልጌ ነው እሱ ነው የሚያውቁት ሳይሆን የአቃቤ ሕግ ምርመራ እዚህ ጋር ደርሷል አይ ደርሷል ትክክል ነው አሁን ግን ምንድነው እኔ ደረስኩበትን ነገር እኔ ማውቀው ነገር ነው ምናገር አሁን ህጉም የሚያውቀው ሌላ ነው እኔ ደግሞ ማውቀው ነገር ነው እኔ ማውቀው ከህግ ይበልጣል ምናምን እያልኩም አይደለም እኔ የማውቀው ያው ቀደም ብሎም ካንድም ሁለትም ወንድ በትዳሬ ውስጥ እንዳለ ደረስኩበት በቴክስት ብለህ ነበር አይ የመጀመሪያው ነው አረጋግጥኩ አልከኝ የኔ ምናምን የሚል እሱን ያልኩ ይሄኛውን አላውቀው እሺ ይሄኛው አሁን በእንትን በጣም ከይቅርታ ጋር እንዲህ አይነት ግንኙነቱ ከቀጠለ ልጆቹ ሲያንተ ናቸው ወይ ነው የኔ ጥያቄ ልጅቱ አሁን ነው ሁሉ ነገሩ የተቀየረው ይህ በፊት በጣም ምርጥ ልጅ ነበረች በእውነት በጣም ምንም አታውቅም ነበር አሁን ነው ከጊዜ በኋላ የመጣ ነገር ነው ብቻ አላውቅም ልኳስ ጠይቄ ባለቤትህን 12 አቤት ሀዊ እንዴት ነሽ እግዚአብሔር ይመስገን እነዚህ ናቸው ገዳዮቹ ማለት ነው ኦኬ ይሄ አንዱ ነው ገዳይ አንዱ ተባባሪ ነው ደግሞ ያኔ እኔ ባለትዳር ባል እያለሁ ሌላ ወንድ ገብቶ ልጆችን አገተ ነው የሱ አቋም ያሸናፊ ጫኔ እሺ ይሄ ወደ ፍርድ ቤት ሄዷል አጋቹንም ራሱ ማረሚያ ቤት ገባኝ ይሄን እሷን ሳያት ትዛለኝ የሰማሁት ማን ግን እንዳገታቸው ምናምን እኮ አልነበረም አታውቁ ነገር አልነበረም ያኔ ምናችን ነበር ያሉት አረ ቻዩን የሚያውቁት ሰው አይነት ነገር ነበር መሰለኝ ማለት ኮንሱ ባልየው ወጥቶ ውሽማዋ ነው እና ተይዟል ደግሞ ወይ ጉድ በመግደልና ልጆችን በማገት ሰራተኛውን ገለው ልጆቹን አገቱ ከዛ ልጆቹ ተገኝተው ምናምን ነገር ነው ቪዲዮ ያዩት ድረስ ሁሉ አስጠርቶኝ እጅ አግኝቻለሁ ብዙ ነገር ያለኛል ሴራው ከሐዊ ጋር ነው ሁለቱ ናቸው የልጆቹ እገታ እንደውም ሁለቱ ነው የሚያውቁት ነው የሱ አቋም ኦኬ እገታ የተባለው ደግሞ አሁንም የምገልጽልህ ነገር ሁሉም ሰው መስማት ያለበት ነገር የህጉ ጉዳይ ይለቅ ማናፈሻ ያስፈልግም ራሴ መጥቼ በአካል ስለዚህ ነገር ሙሉ ዲቴል ነገር እኔ ራሴ መግለጫ ሰጥበታለሁ አሸናፊ ማለት ቁጭ ብሎ ተጧሪ ነው ቁጭ ብሎ ማለት ነው እኔ ከየትም ላምጣው ኮስሞቲክስ እሰራለሁ ለብቻው መንግስት ቤት እሰራለሁኝ በውጭ የተለያዩ ስራዎችን እሰራለሁ ያንን ሁሉ ያረኩ ቁጭ አድርጌ ስቀልቦ የነበረ ሰው ነው ምንም የተለየ ነገር አይደለም ብረት ቤት እንጨት ቤቶቹን ከዛ በኋላ ቤት ገዝቶ እንጨት ቤት አልገዛም ዳይመንድ ሁሉ ገዝቶልሽ ነበር አይደል ዳይመንድ ሁሉ ገዝቶልሽ ነበር በፍጹም ስለዚህ ሐዊዬ ጊዜ ታዳምጠኛለህ አሁን ያለ ወንድሜ እኔና አሸናፊ ስንለያይ 22 ሽምግልናዎች ቁጭ ብለናል ለምን 22 ሽምግልና እንደተቀመጥኩኝ ታውቃለህ ትዳሬን መፍታት ስለማልፈልግ ወንድ ልጅ ስለሆነ እንደ ወንድ አጠገቤ ቢያንስ ባል አላት ተብዬ እንድከበር እንድጠራ ነው እንጂ አሸናፊ ባል ሆኖ ልጆችን አሳድጎ አስተዳድሮ አይደለም ምንድነው ቆይ ማለት እኔ እኮ አብሮ ኖረው ላለፉት ነገር አውጥተው እሱ እኮ እንደዚህ አድርጎኝ እሱ እኮ እንደዚህ አድርጎኝ ራሳቸውንም ነው እንትን ማለት ነው አሁን ባልተብዩ
ሚዲያ ላይ ወጥቶ እንደዚህ ምናምን ብሎ መቅለሉ በጣም እኔ ከአሁን ከጭንቅላቴ በላይ ነው። ብቻ ሙሉን ማዳመጥ ማየት የምትፈልጉ እግረኛው ሚዲያ ላይ ገብታችሁ ማየት ትችላላችሁ። ከዚህ በፊት የነበረም አለ። በጣም ብቻ ይከብዳል እንደዚህ አይነት ነገር ላይ ለማውራት ሪአክት ለማድረግ በጣም ይከብዳል። በጣም ይከብዳልና ሰጥበታለሁ ብላለች። እስቲ ስትሰጥ ደግሞ ያለውን ነገር መተናሳውቃችኋለን። ገና የፍርድ ቤት ነገር መቼ እንደሚያልቅ አዘው አረ እኔ እንደዚህ አይነት ነገር አይመቸኝም። የቤተሰብ ጉዳይ ምናምን እንደዚህ ይሆኑ በዚህ ወጡ በጣም እኔ እንጃ ሚዲያ ላይ እንደዚህ አይነት ነገር መቅረብ ባይወራ ይሻላል ነው ይሻላል። አስገባችለት ለስመው ነው ቀላ በባዶ ምን ነው ቀላ በባዶ እንጀራ ድግሱ እና ቀላ ሰርጎ ወጥ እስኪቀርብ ድረስ ነው ሊሳሳሙኝ ነበር እና በልተው ጨርሰው ነው እንዳይባል ነው። ባዶ እንጀራ አለ ባዶ እንጀራ አለ ይታይሻል። ባዶ እንጀራ አለ ጠላ አለ። አይ ወጡ እስኪመጣ ነው ሊሳሳሙ ወይስ ሙቅ በእንጀራ ነው የሚበሉት? ተውተውና ማለት ሰርግ ቢሆን ነው ግን አይ ሰው ግን ባለው ነው እንደው ምን አይነት ሰርግ የምትለው ይሄን የመሰለ ሰርግ አንቺ እኮ አውቶ ዚስ ወርልድ ሊስባንደ እስቲ ሳመኝ እናንተ በሉሽ ሊዝ ተስኮር በሚስቴ አንቺ እኔ ለዚህ አንቺ ተስ ኦ ማይ ጋድ በጣም አዝናኝ ናቸው። አስገባችለት ይመጣሽ አረ በስመ አብ ዲ በጣም ይገርም ናቸው። እንትናንጀራስ ለስሞን አሁን በቃ እንዲሁ ነው ስለሙለው ለስሞን እሺ እንደን ማረጋችን። በመጨረሻም ወደ ቴዲ አፍሮ ጉዳይ ዜና እንዴት ቴዲ አፍሮ ሰሞኑን በጣም አነጋጋሪ የሆነ አልበም አድርጎ ነበር እና ስቲል በሀገራችን ደረጃ እንዲሁም ደግሞ በዓለም አቀፍ ደረጃ በጣም ብዙ ሪከርዶችን እየሰባበረ ነው። በጣም ብዙ ሽልማቶችን እያገኘ ነው እና ከዩቲዩብም በቃ እኔ ነኝ የማይባል ጠሰቅ ያለ ረጣ ገንዘብ እያስገኘለት ነው ይሄ አልበም ቪዲዮ እና ከመንግስት ጋርም ሰጣ ገባ ውስጥ ምናምን ያስገባውም ታሪክ ነበረው። በጣም ሪስክ ውስጥ ገብቷል በሚባልበት ደረጃ ላይ ደርሶ ነው ቴዲ አፍሮአችን እና ምን ተከሰተ መሰላችሁ? ታስሯል። ይህንን ዜና ያነበብኩት ከቲኤስቲ ከሚል የፌስቡክ ገጽ ነው ያገኘ ነው። ምን ይላል እስቲ አብረን እናንብበው። ሰበር ዜና ድምጻዊ ቴዲ አፍሮ ታሰረ ይላል። ታነቢያለሽ? እኔ ከብደኛል ለማማ የምርታሰረ ይታየኛል ችግር የለም። በመላው የኢትዮጵያ ሕዝብ ዘንድ እጅግ የሚወደደውና የጥበብ ሰው ተብሎ የሚታወቀው ቴዎድሮስ ካሳሁን ወይም ቴዲ አፍሮ መታሰሩ ተረጋግጧል። ዜናው እንደተሰማ ብዙዎች ምን ተፈጠረ አዲሱ ዘፈኑ ይሁን በሚል ስጋት ድንጋጤ ውስጥ ወድቀዋል። ነገር ግን ቆም ብለን እውነቱን ስንመረምር ቴዲ የታሰረው ዛሬ አይደለም፣ ቆይቷል፣ በጣም ቆይቷል። ሰዎች አላስተዋሉም እንጂ እስራቱ ቆይቷል። ይህ ዘፈን ከመውጣቱ በጣም እጅግ በጣም በፊት ነው የታሰረው። ለመሆኑ የታሰረው የት ነው? በምንስ ምክንያት? አዎ ቴዲ አፍሮ ታስሯል። ነገር ግን የእስር ቤቱ ግድግዳ ከድንጋይና ከብረት የተሰራ ሳይሆን ከፍቅርና ከእውቀት የተገነባ ነው። በፍቅር ሰንሰለት ታስሯል። ቴዲ የታሰረው በአንዲት ቆንጆ ሴት በአምለሰት ብቻ ሳይሆን ፍቅር ያሸንፋል በሚል የዘላለም መርህ ተተብትቦ ታስሯል። ለዛውም የእድሜ ልክ እስራት። ከዚህ እስር ቤት ለመውጣት ሙከራም አላደረገም። እንዲያውም
ተሳስረናል በቃል እያለ እስራቱን እያጣጣመው ይገኛል። ከጥበብ ጋር ጭራሽ ተቆልፎበታል። አብዛኛው ሰው በፖለቲካ ትኩሳት ሲቃጠል፣ እሱ ግን በዜማና በግጥም እስር ቤት ውስጥ ተዘግቶበታል። ከቅኝት ውጪ መውጣት አይችልም። ከጥበብ አጥር ውጭ መተንፈስ አይሳካለትም። እስቲ ያስቡት፣ አንድ ሰው እንዴት በግጥም ሰንሰለት ተጠርንቆ እንዲህ ለመዝናናት ይቆያል? ለዘመናት ይቆያል። ከእውነት ጋር ተሳስሯል። ብዙዎች እንደየነፋሱ አቅጣጫ ሲወዛወዙ፣ ቴዲ ግን ከእውነት ጋር ታስሬያለሁ ይላል። እውነትን መናገር ዋጋ እንደሚያስከፍል እያወቀ በገዛ ፈቃዱ ከህሊናው ጋር በሰንሰለት ተቆራኝቷል። መፈታት የማይፈልገው እስረኛ ሰው ታስሯል ሲባል ኧረ ይፈታ ይባላል። ለቴዲ ግን የምንመኘው ተቃራኒውን ነው። ይህ ሰው ከህዝብ ፍቅር ጋር ተጠፍሮ ታስሯል። በሚሊዮኖች ልብ ውስጥ በካቴና ተጠፍሮ ታስሮ የተቀመጠ ሰው እንዴት ተደርጎ ይፈታል? መፈታትስ ይፈልጋል? በፍጹም። ሰዎች ወይ መታሰር እንደ ቴዲ ከሆነ እኛም የታሰርንበት ሰንሰለትን እንመርምር። በዘር ጥላቻ ከታሰርን እንፈታ። በክፋት ሰንሰለት ከተተበተብን ብረት መቁረጫ ፍለጋ እንሩጥ። ነገር ግን እንደ ቴዲ በአንድነት በይቅርታና በኢትዮጵያዊነት ፍቅር የምንታሰርበትን ያንን ወርቃማ ካቴና እናፈላልግ። ለማጠቃለል ቴዲ አፍሮ ታስሯል ሲባል ደንግጣችሁ ሀሳብ ለገባችሁ ሁሉ አይዟችሁ። ቴዲ የታሰረው በፖሊስ ጣቢያ ሳይሆን በጥበብ አምባ ነው። እርሱም ህዝብን መውደድ የሚል ሲሆን ፍርዱም ለዘላለም በዜማ መታወስ የሚል ነው። የሚያስቀና እስራት፣ የሚናፍቅ እስረኛ፣ ፍቅር ያሸንፋል። ተስፍሽ ነኝ ከቲኤስቲ አፕ ብሎ እንዲህ አስደንግጦን መልሶ አስብሎናል ማለት ነው። አንተ ገርባለህ እንዴ? እኔ እኮ ታስሯል ሰበር ዜና ብሎ እንደዚህ ይዞ ሲመጣ በጣም ደንግጬ ነበር። ቴዲ አፍሮ ባይታሰርም የሱ የቅርብ ወዳጁ ዛሬ በፌደራል ፖሊስ አባላት ተወስዶ ድብደባ እንደደረሰበት ምናምን ቤተሰቦቹ ምናምን ለዘሀበሻ ገልጸው ዘሀበሻ ደግሞ ያስተላልፈው ዜና እያየው ነበርና የቴዲ አፍሮ የቅርብ ወዳጁ ነው የሱፍ የሚባል ጓደኛ አለውና እሱን ቤት ድረስ ሄደው አርገው በቁጥጥር ስር አውለውታል። እና አንዳንድ ሰዎች ኮመንት ስር ምን ብለው ቢጽፉ ጥሩ ነው? አያውን ትቶ ዳውንሎድ እያሉ እያቀሳሰሩ። ይሄ ማቀሳሰር ደግሞ ስልሽ ማለት አሁን በዚህ ሰዓት መንግስት ቴዲ አፍሮ ልሰራው ቢል ይከብደዋል። ይሄ መንግስት እስቲ በኮንፊደንስ ማሰሩ አይደለም የሚከብደው፣ የህዝቡ ምላሽ። ህዝቡ የቱ ህዝብ? ኧረ እባክህ ምን እንዳያመጣ ተው እንጂ በእውነት ምን እንዳያመጣ እንዴ! በጣም ነው የሚደበላለቀው። በእርግጠኛ ጀዋር ታስሮ ምን መጣ እንዴ? እንደ ጀዋርና ከጀዋርና እንደው ከዚህ ከቴዲ አፍሮ ከዚህ ምናምን ብለህ እያቃለልከው ኖ አይ ጀዋር ማለት በሰው ልብ ውስጥ በፖለቲካና የሙዚቃ አርት ምናምን የተለያየ ነገር ነው። ገባሽ? ይሄም ደግሞ በሰው ውስጥ ባለበት መልኩ ይወደዳል እንዴ? እኔ አሁን በጣም ወደዋለሁ። ልንገርሽ እኔ በጣም ቴዲ አፍሮ ነው ወደዋለሁ። ቴዲ አፍሮ ቢታሰር ምንም አላመጣም። ምንም 5 ሳንቲም አላመጣም አይደል? አንተ ብቻህን እኮ አይደለም የምታመጣው። እኔም ሌሎች ማንንም አሁን ቴዲ አፍሮ ታሰረ ብሎ ራሱን አንገቱን ግንባሩን ለጥይት የሚሰጥ ሰው አለ? የለም፣ በፍጹም አለ። ቢገኝ ማለት ከሚሊዮን አንድ ሰው በእርግጠኝነት ልንገርሽ። ቴዲ አፍሮ ታሰረ ብሎ ሰላማዊ ሰልፍ የሚወጣ ህዝብ አለ አይደለም? በዚህ ሰዓት ለመንግስት እሱን ማሰር ጥሩ አይደለም። ልንገርሽ፣ ይሄ መንግስት አይደለም ቴዲ አፍሮን ሌላ በጣም ብዙ ነገር አድርጓል። ገባሽ? ጀዋር ማለት ለኦሮሞ ፒፕል ምን አይነት ሰው እንደሆነ ታውቂያለሽ? ጀዋር ታስሮ የሆነ ሰው ምናምን በሶሻል ሚዲያ ምናምን ተቀወጠ፣ ከዛ ጸጥ ተረሱ። ጀዋርም ማነው ስሙ ጠፋብኝ። አልወጡም እንዴ? ወጥቷል። እሱማ ወጥቷል ግን ኖ ዌይተር ምስፈጠራለ እኮ ነው። አሁን በዚህ ሰዓት ምን እንደሆነ ታውቃለህ? የሚገዳደል ሰው የለም። ለጀዋር ግን ለሱ ጥሩ አይደለም። በዚህ ልንገርሽ፣ ኧረ ማይረስ ለምን አያስረው ማን ቴዲ አፍሮ? እኔ የምጠይቅበት ምንም ምክንያት የለኝም። እሱ እንዴ ልሰር እኔ አሁን እያልኩሽ ያለው ልሰር ቢል የመንግስት ቴዲ አፍሮ ምንም ሳይደብረው ያስረዋል። ምንም ኮሽታ ሳይሰማው ማለት ነው።
ለሱ ጥሩ አይደለም እንጂ ታይም ከቴዲ አፍሮ ጋር ማሰር አይደለም እሱ ማሰር ዘፈኑ ሲወጣ ለምንድን ነው ዘፈኑ እንዳይወጣ ምናምን ሲያደርግ እንዴት ነው እንዳይወጣ የሚደረገው በዚህ ዘመን እኮ ዘፈን ከሰዋሰው ጋር የተፈጠረው ነገር ታውቃለህ ለማንኛውም የዛሬው ቪዲዮ ይሄንን ይመስላል በጣም አከራካሪና ጸብጫሪ የሆነ ጉዳይ ነው የቴዲ አፍሮ የሰሞኑ ሁኔታ እና ቴዲ አፍሮ ቢታሰር ሰልፍ በትወጡ ሰልፍ እንወጣለን ብላችሁ ጻፉ ሰልፍ ማትወጡ ደግሞ እንወጣም ብላችሁ ጻፉ በሚቀጥለው ባበደ ቪዲዮ እንገናኛለን እስከዛው ድረስ ሰላምና ጤና በያላችሁበት ይሁንላችሁ በቀጣይ ቆንጆ ቪዲዮስ ይዘን እስከምንመለስ ድረስ ላይክ ሼር ሰብስክራይብ ያደረጋችሁ እስከ ሳምንት መልካም ሳምንት ባላገ ሳምንት ድረስ አንቆይ ያዛዘ ባይ